አይደለ? ገና ከመጀመሪያ አፋፋት ላይ ምንድነው ያለችው? መኖር ትፈልጋለች፣ በራሷ ላይፍ የራሷን ህይወት መኖር ትፈልጋለች። ስለዚህ አሁን አፓርትመንት ልትከራይ ስትል አንቺ ምንድነው ያደረግሽው? ለዛ ሴትዮ ደውለሽ ትሬት ናረግሻል። ልጄን ትወስጂብኛለች፣ ኪድናፕ አረግሽ ብዬ ደውዬ አስይዝሻለሁ ብለሻል አይደለም? አላልኳትም። I have a voicemail that's a lie because the lady herself ደውላ ዴዚን እኔ I don't ሰብ ሊስ ነቻለች። ሰብ ሊስ ማድረግ አልችልም፣ ግን ስራው ክፍት ነው። ቮይስሜል አለኝ፣ ክፍት ነው፣ ስራውን ትስራ ስትል ከዚህ 1 hour ማን ነው እየነዳት የሚሄደው? ኤቭሪ ዴይ ዌር ባልቲሞር፣ ከባልቲሞር ዲሲ ማን ነው የሚመላለሰው? ለዛ አይነት ስራ ደግሞ እዚህ ቅርባችን ክሎስ አለ ብለን የተሰረዘው። አሁንም ቢሆን ሌላው ያላትን እኛውን እናገኝንለት። this is just a normal family issue ነው. What is the big deal? Okay, the other big deal I will talk to you about የአንቺ እህት ልትወት ወይም አክስቷ የእሷ አክስት አንቺ በጥሩ ዴዚን እያየሻት እንዳልሆነ በጥሩ እንዳልሆነ oh my god okay ዴዚ አክስት አጎት ዲፍረንሱን አታውቅም። ዜማ የምትለውን ዘመዴ ነች አክስቴ ልጅ ትላለች። ዜማን I never seen her ዜማ ዱርዬ ስምታበላሻት ልጅ እንደሆነች ነው የማውቀው ኦንላይን። ሜላትን I don't know her she's messed up የሚያደርጉት ግን እህቶቼ አክስቶቼ እያለች ለህዝብ ትናገራለች። that's not right. okay ከማን ጋር ነው አሁን የምትኖረው? 100% my family, my sisters, brothers never talk to anyone on media. They don't go on media. They all work the government and የሚሰሩት እንደዚህ አይነት ነገር ጊዜ የላቸውም። I know you didn't talk so maybe she brought somebody የሆነ ሰው አቅርባለህ እቴነች አክስቴ ነች። He's saying like that's not your aunt. She's not. No, Mariaman, Yoni Mariaman. Who talked to him? Man. Mariaman. I swear to God, I swear to you. Tell me who talked to him. Give me the I'm name. not going to tell you, no. That's it, that's not true then. Why are you hiding? I don't want to bring our family to the... Oh, really? Like, you no. already did. You already did, Daisy. So, okay, let me ask No, I mean our other family. No, you already did. አንድ ልጠይቅሽ አንድ ነገር የእሷ የራሷን ላይፍ ለመምራት ምኑ ነው ለአንቺ የሚከብድሽ? She's my daughter. I don't want ማንም ዝምብ እንትን ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for. ዴዚን አገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው አሳድጌ አድርጌ ያሳደኳት። መጥፎ ሰው ያውም እኔ ዴዚን አላፈቅራትም። አንተ ራስህ አይደለህም እንዴ ልታስቀርቀው? ዴዚ Mom, can we stop talking? I'm a good listener. But this is not about love, though. This is not about love. Daisy, let her finish. It's okay. Let her talk. Love is the problem. Because your love is what caused all this. Daisy, please listen. It's good for you. Let her talk, and I got an answer. Keep talking. See, the guy himself. You were ሽማግሌ ሆነ ስታስታርቅ እንደማፈቅራትም እንደማሆነ ሽምግልና ገብታ አንተ ራስህ አንዴ ደና ተገላገልን ከሱ ስንል መልስ አስገናኝ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ ያወቅ አስታረካቸው። that's not right. I didn't accept. I mean appreciate that time በጣም አዝኜብህ ነበር። ግን it's okay. አንተ just media life ነው maybe temporary ነው ብለህ ይሆናል። ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቲዩብ ላይ ሰቅሎታል። እኔ ፈልጌ እኔ እንትን ላይ ፖስት አደርገዋለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያውም ሲንግል ማም ሆኖ ያሳደጋት ልጅ ለእንደዚህ አይነት ሰው ሂጂ ጉርላክ ብሎ የሚሄደው እንዴ? እኔን እኮ ትላንት ወጥቶ ለ21 ዓመት ያበላሻትን ትክሰስሽ ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ ላናገራት ሴት 1 ዓመት ሆነሽ ላደረገችና ዳይፐር ስላደረገች ነው ከሳሻት የሚለው? እንደዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለህ ነው ልጅን ውሰድ የምትለው? ያም ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕት ሆኖ የሚኖር ልጅ You don't have to bring up his personal life. የሰባተኛ ክፍል ተማሪ አንድ ነገር there's no one thing good thing እኔ እንደሱ ብዬ አክሴፕት አላደርግም። ልጅ ከፈቀደች ግን ካፈቀረችው that's good. I will support her still. ሚስቴክም ቢሆን ሰርታ ቀበላታለሁ። አሁንም ቢሆን እኮ ኔክስት ላይፏ ስትሄድም እኔ ባካው አላደርግም። ሁሉም ነገ ይዘ ኔክስት ይር ስትረሳ እሷ ብቻውን ስታለቅስ እኔ ነኝ መቀበላት። እኔ ነኝ for the rest of her life. እኔ ከማንኛውንም ሰው አፍቅራ ብትመጣ ደስታው ነው ደስታዬ ነው። ጊዜዋ ነው አሁን
ደግሞ ይዛችኋት አትበል። ከ18 ሆና መውጣት ትችል ነበር። she knows what's good for her. She knows what's the best for her. She stayed. Daisy drives brand new 24 brand new car እየነዳች ነው። ላስት ይር ኢትዮጵያ ሄድ ነው ጋራጅ አቁመ ነው። ምንም የጎደለባት ነገር የለም። ልጅቷ ሃፒ ነች። አንዳንዴ ጨውባታለሁ። that's just ጥሩ ልጅ ለማሳደግ ዝም ብላ አይደለም። it takes a lot of work. ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው። ተደብድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው የምንማረው? ፋሚሊ እሱንም ቢሆን ተመስገን ብለን እንደገና መጦር እንጀምራለን። እሷ ገና የጮኩባትን የዛሬ 6 ዓመት 4 ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሮንግ ቲንግ ምለ ብዙ ነገር ማውራት አልፈልግም ነገሩ ዳት ሞመንት እሱ እየቀረጸ ነበረ ድምጼን። እሱ የሚወዳት ከሆነ እንደዛ አይነት ነገር ለምን ይስጣት ኤክስፖዝ ያደርጋታል ሚዲያ ላይ? ለምንስ እኔን ቴክስት እያደረገ ቮይስ እየላከ አንቺ ባለጌ፣ አንቺ አሮጊት ልጅሽ ነው ስጄ እንዳርጌ ለአማራ ወረውራታለሁ ኦሮሞን ገና እንደፋለን ምናምን። እንደዚህ አይነት ሰው እንዴት ነው ልጅን ኮንፎርት ምላት እንዴ? ምንካ I just want the best for my daughter. That's it. አሁንም ቢሆን ነገም አለቅም። I'm gonna go look after her. እስከመሞት ድረስ I'll take care of you Daisy until I die. You know I love you. I know you're in love. And you know I understand you're in the age where we've been through that. But I don't want you to make a mistake in the worst place because you may never survive. Sometimes no.